66 መጽሐፍትን የሚያምን ፕሮቴስታንት እኔ ነኝ አለ። በእውነት ነው የምላችሁ። ይሄ ሉተርን ጥሩት 66 ለመሆኑ መጽሐፍ ቅዱስ ማስረጃ የት ነው ያመጣ? መጽሐፍ ቅዱስ 66 ይሁን ብሎ ብያኔ የሰጠው ማን ነው? እኛ ሰለስቱ ምዕትን እንጠቅሳለን። ሰለስቱ ምዕት ማለት መድኃኔ ዓለም ክርስቶስ ባረገ በ270 ምናምን ዓመት የተነሱ ወይም ደግሞ በ325 ዓመተ ምህረት ከልደተ ክርስቶስ ጀምረው የተነሱ 2000 ምናምን ሊቃውንት ተሰብስበው ጳጳሳት አበው ተሰብስበው በዚያ መካከል 318ቱ ሊቃውንት ተገኝተው ሃይማኖታቸውን አጽንተው አንድ አይነት ሐሳብ ይዘው የወጡበት ያ መንገድ ነህነስተን ተወከፋ በወይነ እንዳሉ ሊቃውንቱ እኛስ አባቶቻችን እንቀበላለን ብለን የምንናገር የአባቶቻችን ልጅ ስለሆን ያን የእግዚአብሔር ቃል ቋጥረው ሰፍረው ለክተው ይሄን ተመገቡ ከዚህ ውጭ እንዳትቀንሱ እንዳትጨምሩ ብለው አባቶቻችን ሰጠውናል። እነሱ ግን የሚጠቅሱት ማንን ነው? ያለ መሆኑ ለዘመናት ሳይፋለስ የመጣ የታሪክ መጽሐፍትን በየትኛውም አይነት ዘመን የታተመ የተጻፈ በብራናም ይሁን በወረቀትም ይሁን ወረቀት ከመጣ ጀምሮ የተጻፈ ጽሑፍ ማሳየት እንችላለን። ኦርቶዶክሳውያን በፕሮቴስታንቱ ዓለም የት ነው የሚገኘው? መጽሐፍ ቅዱስን 66 አድርግ የሚል ማን ነው ያለው? አይ እኔ ቅድም አንድ ነገር ሲናገር ወንድሜ ገርሞኝ አንተ 80 አሃዱ በመያዝህ እኔ ደግሞ 66 በመያዜ አንተ የተጠቀመው እኔ የተጎዳሁት የታለ አለ። የእግዚአብሔርን ቃል ቀንሶ መተው እንደሚያስጎዳ አታውቁምን? ከዚህ ቃል የሚቀንስ የሚለው ቃል ለመጽሐፍ ቅዱስ አያገለግልም። ለዮሐንስ ራእይ ብቻ ነው የሚያገለግለው። በማቴዎስ ወንጌል ምዕራፉ 28 ነው። የማርቆስ ወንጌል ምዕራፉ 16 ነው። የሉቃስ ወንጌል ምዕራፉ 24 ነው። የዮሐንስ ወንጌል ምዕራፉ 21 ነው። እኒ አሁን የደመርኳቸው ወደ 89 ምዕራፍ የሚሆኑ መጽሐፍት አጠቃላይ በተስማምተን 89 ከሚሆን ጎደሎ ቁጥር ወይ 90 እናርገው ወይ 11 ጨምረን 100 እንሙለው ቢባል ይፈቀዳል? ይቻላል? ይገባልስ? ስልክ ኦኬ ይገባል ወይ? ይቻላል? እንዲያ ማድረግ አይቻልም። ምን ችግር አለው ብንጨምረው የሚባል ነገር የለም። የሰጡንን እንይዛለን። ምክንያቱም በሰጡን እነሱ መንግስተ ሰማያት ስለገቡ የሰጡንን ከያዝን እነሱ ከሄዱበት መንግስተ ሰማያት እንገባለን። የሰጡንን ከቀነስ ነው ግን የቀነሱ ገሃነም ስለወረዱ እንደቀነሱት እኛም ገሃነም እንወርዳለን። ያህ እንዳይሆን የቤተ ክርስቲያንን መጻሕፍት ቆጥሮና ሰፍሮ ያስረከበን ማን ነው? ከማን ነው የተረከብነው? አባት የሌለው ልጅ የለም። ካለም ሌላ ነው። እኛ አባቶቻችን ስላሉን የአባቶቻችን ልጆች ነን። አባቶቻችን ሐዋርያት ለደቀ መዛሙርቶቻቸው ለደቀ መዛሙርቶቻቸው ተማሪው ለተማሪው እያልኳቸው ነው። እንዲህ ያለ ሳይፋለስ ከክርስቶስ ጀምራ ሐሳቧን ሳትለውጥ ፍሪት ስንዱም መቤት የአማናዊት ኪዳን የአዲስ ኪዳን ኪሩብ ጌታን ያየንባት የምንቀበልባት መስታወት በኃይረ ሲኦልን የተሻገርንባት መርከብ ይህች ቅድስት ቤተ ክርስቲያን ናት። የማትናወጽ ዘላለማዊት የሚያናውጿትን የምታናውጽ ግብረ መልሷ ረቂቃዊ መለኮታዊ ግብረ መልስ ያላት ቤተ ክርስቲያን ናት። ስለሆነም ነው መደምደሚያ ሐሳቤ ማስረጃ ይዞ መሞገት ነው። አሁን መጽሐፈ ሄኖክ ለምን ከ66ቱ አልተቆጠረም? ለምን ሄኖክ ላይ ብቻ እናወራለን? 81 የሆነበት ምስጢሩ ምንድነው? 60 እኛ የኛን ምስጢር እንናገራለን። ጠያቂ ካለ ከዚህ በላይ በደንብ እናብራራለን። በቃ ለሚይዝ ልቦና ለሚሰማ ጆሮ ይብላኝለት። ቤተ ክርስቲያን በዘመናት ሁሉ ታመሰጥረዋለች። ምንም የሚጎልባት ነገር የለም። 66 ለመሆኑ ግን ከኦርቶዶክስ ሳይታከክ የተቀበልነው በዚህ ጉባኤ የዚህን ጊዜ ነው ብሎ መናገር የሚችል ፕሮቴስታንት ካለ እኔ ምላሴ በጨርቅ ይታሽ ብሏል ያገሬ ሰው። የኔ የሚታሽ ነው ምለው። እናመሰግናለን። እሺ